ግን አሁንም ለናንተም ለህዝቡም የሚጠቅመው እናንተም ህዝብን ማሸነፍ የምትችሉት በአጠቃላይ የመንግስት አባላት የሆናችሁ ህዝባችሁ ማሸነፍ የምትችሉት ቁጣ በተሞላበት ማስፈራሪያ ሳይሆን ፍቅርን በመስጠት ህዝባችሁ በማቀፍ ለህዝባችሁ የሚለወጥበት ነገር ግን መስመር በማስያዝ ለውጥን በማሳየት እንጂ በማስፈራራትማ የኢትዮጵያ ህዝብ ሲተኛ እንደሬሳ ነው ሲነሳ እንዳንበሳ ነው። የድሮ የደርግ የኃይለ ሥላሴ ጊዜ በድሮ በመለስ ዜናዊ ጊዜ በደርግ ጊዜ በእግራቸው ባህርን ያ እንትን የሆነ የተለያየ ነገርን አቋርጠው የተለያየ ሀገር የሄዱ ቦዘኔዎች ዛሬ እኔ ሰልጥኛለሁ እኔ ህዝቤን አጠፋለሁ እነኚህ ሰው ገለው ሰው አርደው ሰው ቆርጠው ባገር ፓስፖርት ሳይወጡ በባህር ሌላ ሀገር ሄደው እንትን ያሉት ዛሬ ኢትዮጵያ መቼም ለማጥፋት የተነሱ ወንበዴዎች ምን ይያሉ ነበር? ደውለው ሲናገሩ ይሄ ጥሩ ነው እኔም ሌላ ሀገር ውስጥ አልሰራሁኝም ሌላ ሀገር ወትድርና ሰርቻለሁ ህዝቤን አጠፋለሁ። ይውላችሁ ወንድሞች መሪዬ ሆይ ወንድሞቼ ሆይ አንድ ምክር ልምከራችሁ። ህዝባችሁ ብታጠፉ እናንተ ጎደላችሁ። ህዝባችሁ ብታነሱትም እናንተ ጀግንነት ታየባችሁ እንጂ ህዝባችሁ አጥፍታችሁ ህዝባችሁ ገድላችሁ ህዝባችሁ ቆርጣችሁ እናንተ ጀግና ያስብላችሁ። መሪዬ ሆይ ህዝብህን በጭካኔ እንዲታጠቅ አደረክ ያሰለጠንካቸው ባለስልጣናቶች ህዝብህን ጨረሱልክ። አንተ ግን መሪ አያስብልህም። አንተ አገር መሪ አያስብልህም። ይሄንን ድርጊት ብታደርግ እርግጠኛ ሆኜ የምነግርህ ነገር አብይ አህመድ አንተን መሪ አያስብልህም። መሪ አያስብልህም። ካንድ መሪ እኔ ህዝቤን አጠፋለሁ ህዝብ ወንበር ላይ ያስቀመጠህ ልታጠፋው ሳይሆን ያጠፋ እንደ ጥፋቱ ቅጣት እንዲያገኝ ነው እንጂ ያጠፋ እንደ ጥፋቱ ህዝቡ የጮኸ ምንድነው? ህዝቡ የተነሳው ምንድነው? ያጠፋው እንደ ጥፋት ግን ቅጣልን ነው። ሌላ እነኚህ በድሮ ጊዜ እንዳሁን ዲሞክራሲ መብት ባላወቀ በነበረ ሰዓት ሰው አርደው ሰው ገድለው ሰው ጨፍጭፈው ዘርፈው በባህር በምን በድብቅ የወጡ ሰዎች ዛሬ እኔ በሌላ ሀገር ውትድርና ሰርቻለሁ እኔ በሌላ ሀገር ስልጣን አለኝ አገር ገብቼ ሰለጥላለሁ አገር ገብቼ ህዝቤን አወድማለሁ የሚሉ ወንበዴዎች ውስጣቸው ናጥ እርግጠኛ ነኝ ከውስጥ ከኋላቸው ግን አሻጢር ከሌለ ግን ያቺ መጥፎ ያቺ አረብ ሀገር ቁጭ ብላ የአረብ ሀገር ሸቃላ ምን አለች ነበር ትሉናላችሁ። ግን ህዝባችን እንዳይጠፋ መሪ እንደ መሪነቱ ብልህ አስተሳሰብ መጠቀም ያለበት ግን የኢትዮጵያ ህዝብን ጥሩ አንደበት ጥሩ ንግግር ስልት የጭንቅላት ብልህነት እንጂ
ወይኔ ህዝቤ ባኖራ ኖሮ ትላለህ ያንዳንደክ ህዝቤ ባኖራ ኖሮ ጠብሻነ ብላለች እኮ አረቧ ያረቧ ልጅ ስትዘፍን ማለት ነው። ኖሮ ሲጠብስክ ህዝቤ ባኖራ ኖሮ ሳልደክም ሳለፋ ግን በሐበሌ በላ ነበር ትላለህ። ህዝብ ለማጥፋት አትሞክር፣ አትጣር። ህዝብ ሲኖር ያንተ ጀግንነት ኖር። ህዝብ ካለ ሀገር ኖረች ማለት ነው። በትንሹ በትልቁ አገሪቷ ሶሪያ እንድትሆን ከፈለጋችሁ አድርጓት። ግን በትንሽ ነገር ሀገርን ሶሪያ ለማድረግ አትሞክሩ። ህዝብን ያንን አይደለም የሚመልሰው፣ የእናንተ አካሄድ ነው የሚመልሰው ህዝብ። እናንተ በጥሩ እኔ አለሁላችሁ ስትሉን እኛ አለን እኛ እኮ እናንተን እንጠብቃለን ስትሉት ህዝቡ ያን ነገር ግን ይገለዋል። የተቆጣ ራሱ ውሃ መሆን ይችላል። ይቅርታ ጠይቁት ለኢትዮጵያ ህዝብ። እኔ አጠፋሃለም ያላችሁ ወታደሮች፣ ጦርም እመዝብሃለው ያልክ መሪ ሆይ ለኢትዮጵያ ህዝብ ይቅርታ ጠይቁት። የኢትዮጵያ ህዝብ ይቅርታ ከጠየቃችሁት እናት ነው። ይቅርታ ከጠየቃችሁት በኋላ የኢትዮጵያ ህዝብ የሚፈልገውን ነገር ግን ማድረግ የሚፈልገውን ነገር እናንተም የማያደክማችሁ ነገር ለናንተም የማያስወቅሳችሁ ነገር ዲሞክራሲ መብት ስጡት። ዲሞክራሲ መብት ከሰጣችሁት እናንተ ማደክሙ ሰው ራሱ በራሱ ማድረግ የሚችለው ነገር ያደርጋል። ማንንም ከማንንም ጋር አይነካካ፣ አይባላም፣ አይነካከስም። ነፃነት ነው የፈለገ ህዝቡ። ያን ነፃነት አትንፈጉት። ነፃነት ለመንፈግ ነፃነት እንዳይኖረው ለማድረግ እገልሃለሁ፣ እፈልጣለሁ፣ እቆርጣለሁ የምትሉት ከሆነ ከዚህ በላይ መሞት የለም። እንሞታለን። ግን የኢትዮጵያ ህዝብ ሁለት አሟሟት እንዲገደል አታደርጉ። ህዝቡ የፈለገ ነፃነት፣ ዲሞክራሲ፣ መብት፣ ለውጥ ያንን መስጠት ሲገባችሁ ግድያ ምን አመጣ? እሾትሃለሁ፣ አጠፋሃለሁ። ጎሽ ታዲያ መጥፋት ብርቅ ነው እንዴ? ማስጥፋት ብርቅ ነው እንዴ? መሞት ነው ታዲያ። በባዶ ጎሮይ ወይኔ ወይ ስልጣን አለ ወይ ስልጣን። ክያዬ የኔ ብቻ ክያሽን አላህ ይውሰድብሽና ብቻሽን ያስቀርሽ። ክያዬ የኔ ብቻ ክያሽን የኔ ብቻ ይውሰድብሽ አላህ። ገባሽ? ከዛ ቆሽት ሲያር የዛኔ ሰውንም እንደዚህ ነው የሚያረው በሚናገርልህ ነገር። እና የአገሬ ልጆች መጀመሪያ እስኪ ዲሞክራሲ መብት ማለት ምን ማለት ነው? እስኪ አብያችን ሆይ ዲሞክራሲ መብት ሁሌ ምን በአንድ በጣም እንትን ካለኝ ከደነቀኝ ካሳዘነኝም ካስተዋልኩም ነገር ስንኖር ኢትዮጵያዊ ነን ስንሞትም ኢትዮጵያዊ ነን ብለህ ነበር። ያቺን ሀገር ማንም ባሰባትና በለካት ቁጥር እንደ ቂጣ ጠፍጥፎ የሚጥላት ማንም የለም ብለህ ነበር። አብይ ሆይ የተናገርካቸው ነገሮች እኮ አሉ። የኢትዮጵያ ህዝብ ታዲያ ቂጣ ነው? ማንም ጠፍጥፎ የሚጥለው ነው? አይደለም። የኢትዮጵያ ህዝብ ሲኖርም ኢትዮጵያዊ ሆኖ ዲሞክራሲ መብት እንዲያገኝ ነው የጠየቀው። ሲሞትም ኢትዮጵያዊ ሆኖ በኢትዮጵያዊነቱ እንዲቀበር ነው የጠየቀው። ሌላ ነገር እኮ አላለም አብይ። አሁንም አብይ አህመድ አሁንም ጥያቄ ያንተ ጋር ሲሆን አሁንም ያሰርካቸው እነ ጁሃር መሐመድ ይፈቱ። እነሱ ፍታቸው።
የተገደለው ወንድማችን ገዳዩ ለፍርድ አቅርበልን። እነ ጆሃር መሐመድ መፈታት አለባቸው። እነ በቀላ ግርማ መፈታት አለባቸው።
አይደለም አልችልም። ይልቁ ንቁ፣ ይልቁ ተጠቀሙ። አስተዳደራችሁ ስለበደለኝ ነው እናንተም በሱ አይነት ማያችሁ። እናንተ የምትመልሱኝ ምላሾች ዋትስአፕ ውስጥ እኮ አለ። አንድ ቀን ስለወለኔ ሳወራ ግን ለህዝብ አስዳምጠዋለሁ አለ። በሌላ ቀን የምትመልሱት ምላሽ ማለት እያዳመጥኩ ዝም አልመልስላችሁ። ይልቅ አልፎ ተርፎ ምንድነው ያላችሁ? የጉራጌ ተወላጆች አባትሽን ያሽማግሌ አባትሽን እናንቀዋለን፣ እንገለዋለን። ልንገራችሁ አባቴ እኔ ምጮኸው ማለቅሰው ለወለኔ ብሄር ነው ምናገረው። እናንተ እኔን በማሳደድ አባቴ የምትገሉ ከሆነ ደስ ይለኛል፣ ግደሉት። እኔ የማደርገው ነገር ለእናንተ ይሄን ያደርጋሉ አለላችሁ አለ ሪከርዱ። ቤትሽን በተኙበት እናቃጥለዋለን። በወለኔ ምክንያት ከሆነ ግን አሁን ዛሬ ሂዳችሁ ማቃጠል ትችላላችሁ። አባቴንም መግደል ትችላላችሁ። ግን አንድ ነገር አዳምጪ፣ እያንዳንድሽ የጉራጌ ተወላጅ ከሆንሽ ለእያንዳንዳችሁ የጉራጌ ተወላጆች አዳምጡ። አባቴ እገለዋለሁ ብላችሁ የምታስቡ ሰው አይደለም። የፈጠረውም አላህ አለ፣ እሱም ይጠብቀዋል። እኔን በመፈለግ ባለፈ እኔን ልታርዱ ነበር። አንገቴ ላይ ቢላዋ ማስቀምጣችሁ አስፈራርታችኋል፣ አልተሳካላችሁ። እኔ ግን በወለኔ ጉዳይ ህይወቴንም አህለን ወሳህለን እሰጣችኋል። መሞትም የምፈልገው በሱ ጉዳይ ነው። በወለኔ ጉዳይ መሞት እፈልጋለሁ። ለወለኔ ህዝብ ደሜ መስጠት እፈልጋለሁ። እኔ ሙቼ ደሜ ለወለኔ ህዝብ ደሜ ሰጥቼ የወለኔ ህዝብ ነፃ ከወጣ ምንም እንትን አይለኝም። ነፍሴን አያሳዝነኝም። ጀዝባዎች ይልቁን አትጀዝቡ። እኔን የሚመልሰኝ መልካም ንግግር፣ ጥሩ ንግግር፣ ጥሩ አንደበት ይመልሰኛል። እኔ የእናንተ ስድብ ግን አንቺ አንድ ለመለሽ ምላሽ እኔ በቢሊየን አሸክምሻለሁ። እድሜ ላንቺ ኮሜንት፣ ያንቺ ኮሜንት እያነበብ ብዙ ስድቦችን ተምሬያለሁ። ተግባባን? ግን የእናንተ ስድብ እኔን ፈቀቅ አያደርገኝም፣ ወደፊት ያመጣኛል።